ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሳዳው ነው ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ሰላማችሁ በዝት ይበልልኝ። እንዴት ይዟችኋል የረመዳን ስራ? ከኔ ጋር እንግዲህ አልሐምዱሊላህ ያው በሁላችንም ቤት እቃ ማጠብ ከፍጥር በኋላ ከፍጥር በፊት ያለው ድካም ሳያንስ ከፍጥር በኋላ እንደውም ሲጀመር ካፈጠርን በኋላ ነው መስራት እንትን የሚለና አለ አይደለ የሆነ በቃ ድክም ምናምን የሚለን እና ወዶች ወደ አሰራሩ ሲሄድ ዛሬ ይዤላችሁ የመጣሁት የክርም አሰራር ነው። እስኪ የሁሉም ሰው አሰራር ይለያያል። በኮሜንት አሳውቁኝ። እኔ ሳውዲ ያለው ስሰራ ውሃ አረጋለሁኝ። ከዛ ከውሃው ቀጥሎ ሀሊብ ኒዶ ትንሽ እጨምራለሁ። 1 ወይም 2 ማንኪያ ያህል እጨምራለሁ። ከዛ ከረሜላን እጨምራለሁ። በውሃ ነበር የምሰራው ግን ያኔ እንደ አሁን እንደዛ አድርጌ ስሰራው ምንም አያያዝ ውሃ ነው የሚሆነው። አሁን እየሰራሁ ያለሁት መጥኜ ማለት ነው። ለዚህ 2 ከሆነ ይሄን 2 ከሆነ የሚሰራው 4 ብርጭቆ ለአንዱ 2 ብርጭቆ ውሃ ለእያንዳንዱ 2 ብርጭቆ ውሃ ነው የምጠቀመው። 2 ብርጭቆ ውሃ ተጠቅሜ ሀሊብ ኒዶውን እንደዚህው በብዙ አድርጌ አረጋለሁኝ። ሀሊብ ኒዶ የማልጠቀም ከሆነ ደግሞ ይህን የምጠቀም ከሆነ ወተት ማለት ነው ለእያንዳንዱ ለእያንዳንዱ ከረምን 2 ብርጭቆ ኒዶ ነው የሚያስፈልገኝ። 2 ብርጭቆ ሀሊብ ፍሬሽ ማለት ነው። እንደዛ ነው የሚያስፈልገን። ከዛ ደግሞ ምን እንጨምራለን? ግሽጣ ሳውዲ ደግሞ ምን ነበር ስሙ? ሳውንም ግሽጣ ነው። ዱባይ ላይ ጌምር ነው የሚሉ ብዙ ጊዜ። ያው ግሽጣ እና ጌምር ብዙም ልዩነት ያለው አይመስለኝም። ብቻ ይሄ ነው። ይሄን እንድንጨምርበታል። ከዛ ታላጃ ባይገባ ራሱ ውጭ ላይ ሆኖ ከበረደ እንዳለ ልክ ታላጃ እንደገባ ነው የሚሆነው። ከዛ ከረም እንደሚጨምራለሁ። 2 አይነት ነው። አንደኛው ካርቶን ላይ እቺ ብቻ ነበር እና ነጭ ነው አንደኛው ደግሞ ደማቅ ቢጫ ነው። እና እንደነገርኳችሁ 2 ብርጭቆ እዚህ ጋር ነው የጨመርኩት። ለእያንዳንዱ 2 ብርጭቆ ማለት ነው። ይሄንን እንጨምራለን። አልወጣማል በዚህ መልኩ አንድ ይሄን ጨምሬያለሁ። ውድጅዬ ከዛ ደግሞ ይሄንን እንሰራል ማለብያን እዚህን አሰራር አዳዲስ ለመጣችሁ ነው ያው እያሳየኋችሁ ያለሁት። ከመጀመሪያው እስከ መጨረሻው ምንም ሳታሳልፉ ካያችሁት ይገባችኋል። ነባሮችስ ያው የተለመደ ሁልጊዜ የሚሰሩት ነው። ለአዳዲሶቹ በዚህ መልኩ ትሰራላችሁ። እንደዚህ አይነት ነገር ስሩ ካሏችሁ እንደዚህ ወተት ትጨምራላችሁ። እንደዚህ አይነት ወተት ከሌላችሁ ደግሞ ኒዶን ማድረግ ትችላላችሁ። በውሃም ማድረግ ትችላላችሁ። ታችንን ሾክ ትጨምራችሁ ውሃ ማለት ነው። እዛ ለመቀረጽ እንደዚህ ለማሳየት ነው ሲያደርጉት እንጂ እናፈላዋን እስከሚንተከተክ ድረስ ማለት ነው። ይሄ ራሱ ተክተክ ብሎ ወፈር ያለ እንትን ይላል፣ ወፈር ይላል። ከዛ ደግሞ ሙያ ወርድ የሚባል እቃው እንደየቤቱ የተለያየ ይሆናል። የጠርሙስም ሊሆን ይችላል፣ ግን ሙያ ወርድ መሆን አለበት። ይሄ ትንሽዬ ሙያ ወርድ እንጨምርበታል። በጣም ሽታው ይጣፍጣል። በጣም ነው የሚወዱት እንደዚህ አድርጌ ስሰራው። ከዛ እስኪ ቀጣዩን ይኸው ውዶችዬ እንዳይልብን ከቂጥ እንዳይዝብን ያለማቋረጥ እንደዚህ እናመስለዋለን። እጃችን ማረፍ የለበትም። ያለማቋረጥ እንደዚህ መሰልሰል እናደርገዋለን መንተክተክ እስኪጀምር ድረስ። ምክንያቱም ከታች እንደመጓጓር ስለሚል ማለት ነው። ይሄንም እንደዛው
ተመልሰን መተናል። እያመሳሰልን በዚህ መልኩ ሆኗል። ወፍሯል፣ ይታያቸዋል። ገና ትንሽ ይወፍራል። እናማስለዋለን ምንም ሳናቋረጥ። ይሄኛው ጨርሷል። ቀደም ብዬ ስለጣርኩት ያንኛው ጨርሷል። ይሄን ትንሽ መንተክተክ ስላለበት ነው። እና ውዶችዬ ደግሞ በዚሁ አጋጣሚ ልላችሁ የምፈልገው አሁን ረመዳን ላይ ስራ ይበዛል። ራሳችን ጋር ሆነን ራሳችንን በማንጎዳ መልኩ መስራት አለብን። የሰው ቤት የሰው ነው። አረቦች የሰራቸውን ያህል ብትሰሪላቸው በቃ እና ይሉም የተሰራላቸውን ያህል ቢሰራላቸው ማለት ነው። እና ራሳችንን በማንጎዳ መልኩ ከቀልባችን ጋር ሆነን መስራት አለብን። እኔ ቅዳሜ እዚህ ይመጣሉ ቤተሰባሞች ይሸከፋሉ እና አለ አይደለ እኔ ስራውን መጨረሴ ነው እንጂ ምንም ነገር እንትን አይለኝም። በትልቅ የድስት ሳሎና እየሰራሁ ወይም ኤዳም በሳዑዲ ኤዳም ነው የምንለዋ ኤዳም እየሰራሁ እየተንተከተከ ብዙ ቆይቷል እና አጋጣሚ ክፍት ሳረገው እንፋሎቱ እጄን እንዳረገኝ እውነት ፊቴስ ላይ ቢሆን ይሄስ በቃ ብዙም እንትን የሚል አይደለም። ፊቴስ ላይ ቢሆን የሚለውን ሳስብ መጠንቀቅ አለብንና ይሄ ልላችሁ እወዳለሁ ወዶች። የራሳችንን እንጠብቅ። የተጎዳን የሆነ ነገር ብንሆን የምንጎዳው እኛንን። እነሱ ስራው እንደው አይቀርባቸውም። እኛ መስራት ከቻልን ሌላ የሚችል አምጥተው ሊቀይሩ ይችላሉ። እና ራሳችሁን እየጠበቃችሁ እኔ ፊቴ ቢሆን የሚለውን ሳስበው በጣም ነው እንትን የሚለው። በጣም እየተንተከተከ ነው እና ድስቱ እንትን ብሎ ብዙ ሰዓት ቆይቶ እየተንተከተከ ነው። ትልቅ ድስት ነው። ክፍት ሳደርገው ጤሱ እንደዚህ እንፋሎቱ ማለት ነው ፍን ነው ያደረገኝ እንዳለ። እና ራሳችሁን ጠብቁ ልላችሁ ፈልጋለሁ በዚሁ አጋጣሚ። ውሃ ያፈታ ጭቦት አለ በጣም ተጣጣለች። በዚህ መልኩ ቀጥታ ወደ ሳህናችን እናደርጋለን። አለ አይደለ እንትን ነው ማጥናት ካረግ ነው ፍሪጅ ወይ ገባ ራሱ እዚህ ውጭ ላይ ሆኖ ለመበላት የደረሰን የሚሆነው። ይሄ ደግሞ ከረሙል በዛ መልኩ ጨርሰናል። ይሄ ደግሞ ማለብያው ነው። በዚህ መልኩ ወፍር ነው አያችሁ፣ ወፍሯል። በዚህ መልኩ ጨርሰናል። እዚህ መሀል ለብያው ላይ ይሄንን እንጨምራለን። እኔ አሁን ያልጨመርኩት ከበረደ በኋላ ልናቀርብ ስንል ነው የምንጨምረው። ይሄን ወይም ደግሞ ይሄ እራሱ ሆኖ የተፈጨው ነው ወይም የሆነ አበባ ነገር በቃ ፈላወራ ነው ፈላወራ የሚባለው ያንንም ራሱ ቆረጥ አድርገን እዚህ ላይ ማድረግ እንችላለን ልናቀርብ ስንል። ይሄንን ደግሞ እንደዚህ እናቅነቀን ይሄን እናቅነቀን ወይኔ የተንጠበጠበ ገልብጠን እንትን ማለት እንችላለን። ይሄ በቃ ተበላሽ እስኪ ያነሳዋለሁ እና ይሄንን እንትን ከበረደ በኋላ እንደዚህ ገልጠን በሰሃን ስናደርገው ከሰሃን እንደዚህ በቃ ልናቀርብ ስንል ማለት ነው። እንደዚህ አድርገን እናቀርባለን። እና ስለተከታተላችሁኝ ከልብ አመሰግናለሁ ውዶቼ።